መስሎሽ ነው እንደ መላት ዛሬ ሳልገል የት ማለት ነው? ዛሬ ማን መሆንሽ ነው? ማን መሆንሽ ነው? መላት አትንጂ የሰው አስቸጋሪ ነው። መላት ሀኪ ቁም ብያቸዋለሁ። እንዲያው በተከበርኩበት ሀገር ደግሞ አልሻ እንዲያው ጉድ እኮ ነው። እና ፊት ለፊታችንን ማማ ትንሽ ዞር ብሎ ይሹኝ ወደዛ። ዝም በል አንተ። አረ ማማ ወደዛ ሂዱ፣ ነፃ እኮ ነው እዛ አካባቢ። ድንግልና እሺ ሂድ። ምን ትላለች እቺ ሙጀላም? እንዲያው ምን እንዳላራ ኩክናም አይባልም። ዝም በል አንተ። ምን ትላለች እቺ ዳባም? አንቺ ዝም በይ ደግሞ ትቃለች እቺ። ሙሉ ስምን ብሎ ነገር ሙሉ ስምን ነገር ሽፈራው ሞተበት። ምን እንደምን በቃ ሌቴ ላይ ያሉት ሁለት ፍሬዎች በቃ ስራ ቆመዋል። ፍሬዎች ስራ ቆመዋል። ምንም እንትኑንም እንዲቆም ያደርጉትም አረ ጭራሽ ይሄ ሙሉ ብልት እንዳለ መቀየር አለበት። የእውነትን ኢመርጀንሲ ያስጀላለው ቶሎ ግባና ሰርጀሪ እንስራ። እሺ ዶክተርዬ በጣም ለምስጋና ነው የመጣሁት። በጣም ላመሰግን። ምን አረኩኝና ነው? የኔ ታካሚ ነበርክ እንዴ? በደንብ እንዴ አላስታውስም ዶክተር። ገዛብኝ አላስታውስም። ምንድን ነበር ያለው? የዛሬ ወር ብልቴን ይቀየርልኝ። ወይ 00 ፍሬ ያረኩልህ። ላንተ እኮ ግንድ እኮ ነው የተከልኩልህ እኮ። ምንም የማይበርደው እኮ እንዴ። በጣም የሚገርም ሲነሳ ብሶ እንዴ እንደ ፕሌን እንደዚህ ቆም ነው። ኧረ ያበደ ነው። ሚሳኤል ነው በእኛ እንዴ። በጣም አሪፍ ነው እንደዚህ ማመስገን ለራሱ። ግን የሆነች ነገር ነበራት። ምን ጎደለ? እንጃ ግን እንትን በቃ ሻና አንዱ እግሬ ብድግ ይላል። ኧረ እባክህ አንድ እግሬ እንደዚህ ብድግ ብቻ ይላል። በቃ አንዱ እግሬ። በጣም ይቅርታ ወንድም፣ የህክምና ስህተት ስላለ ነው። ፍሬውን ስንቀይር የውሻ ነው ያደረኩልህ። በእናትህ የውሻ ነው ቀይር ዘረሳ። እባክሽ ደቂቃ ጨምሪልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለፈው ለፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘሁ። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ እንዴ? ያ መኪና እኔ ሚስጥሩን ንገረን። ጠንቋይ ተቀለባለህ? ነገርኩህ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርታል፣ ግን ዋናውን ነገር ሀብቱ በምን መጣ ነገር ነው። ፈልፍዬም ሸጥ ነበር እኮ። ወይኔ ሎት ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አልፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? አክሽን የኔ ፍቅር ካት የኔ ፍቅር። አንተ ዝንጀሮ ቁፍጠን ብላ አሰራም እንዴ? እንደ ወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር። ናስቲና አንተ ልትሰራ ነው አይደል? ታዲያ ለምን በስነ ስርዓት ማስ ይኸውልህ፣ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ይኸውልህ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው መቃዲ ከራቱ ባለ ጀመርናትን እንጨርሳለን። ና ግባ ና።
ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን ውጣ አንተ አሎሎ ራስ ውጣልኝ በቃ ማታ 4 ሰዓት ላይ ደውዬ ና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤት ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታ ብዙ ሰዎች ባለሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል የተባለ ቦታ ነው ሶሪ ይወጣበታል እውነቴን እኮ ነው እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በእርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ እሺ ይላል እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100,000 ብር ነው የምገዛው ቀሽቀጭ 100,000 ብር 100,000 አይሆንም 100,000 ብር እንዴት ይችላል 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሽጥክ መሽጥ ከሆነ መሳደብ እኮ እና ታረማ የምትገዛ ከሆነ ግዛ ማገዛ ከሆነ ሄድከት አልገዛም ወግት ለዝም በል ወደዛ ደሞ ሰማኝ አይ በቃ አያዋጣኝም ነው ያልኩት አይ ባያዋጣኝ ንብረቴ እኮ ነው ለለቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ አያዋጣም ይሄ ማለት በዚህ ዋጋ ይሸጥ አያዋጣ ከሆነ ስንት ሀገር አቋርጬ ነው የመጣው ታዲያ ሂዳ ታዲያዛው ምን አባከ እንትን አይ ቆይ እሺ ምን ይለቀር ምግብ እያዘጋጀው መቀርጸው ቪዲዮ አለ ብዬ ዛሬ ጉድ ነው የምሰራው አንዱን ማይክ ነው ላይ ያረጋዋለሁ አንዱን እዛ ጋር አስቀምጠዋለሁ እንዳይጠረጥር ማለት ነውና ቆይ ዛሬማ እስከ ዛሬው ነው መበቀለው አባት ናስቲ አንዴ በእናትህ ወይ ናስቲ አንዴ የሆነ ቪዲዮ ልቀርጽ ብዬ ምግብ እያዘጋጀሁ ቪዲዮ አንድ ምሰራው ቪዲዮ አለኝ በእናትህ አስረፈደብኝ ምን ሆነሽ ይሄ እያንሸራተተብኝ ምናቆም ምን አርግሽ በግሉ አጣበቅኩት እያንሸራተተ ሲያስቸግረኝ ይሄን መስታወት ነው ይሄም በእናትህ ምን ማልላቀቃለኝ እንዴት በግሉ ተጣብቂያለሽ አንቺ ራስሽ ተንሸራተታ ይሄን መስታወት ስለሆነ እንትን ሸክላ ስለሆነ እንዳይሰበር ብዬ እኮ ነው በእናትህ በቢላም ቢሆን አስለቅቅልኝ እኔ ስንት ሰዓት ሙሉ አው ስንት ሰዓት ረፈደብኝ እኮ ምሰራው ራሱ ቪዲዮ እና በቢላ ሞክረሻልሽ ሞክሬያለሁ ወይኔ ምን አይነት ዕዳ ነው እናታችሁ እንዴ ብሎ እንደዚህ ያጣብቃል እንዴ ግን እስኪ ዙር ፊልም ነው ቆንጆ ነው አይ ፊልም ነው እውነት ቀስበል አይ ጀንዳው ቀስበል ቀስበል ክሉ እንደዚህ ያጣብቃል እንዴ የሆነ ወይ ሂተር ነገር ወይ ፋን ነገር ቢኖር እኮ ግበላ ቃላ ሰዓቱ ደግሞ በጣም እየሄደ ነው በእናትህ እሺ ለምን ከሞከርሽ ነው በምንድን ነው ታዲያ ጉልበት አለ አይደል አንተ አረ እንዴ አንቺ ለምን አጣብቂያለሽ እውነት እየተንሸራተተ እንዴት ላብካሽ እንዴት ላብካ ይሄን ልያዝ ወይስ ይሄን ላብካ ቪዲዮ አጣብቅሽ ነው ተስተይቀርሽ አው ከበረ እና ታዲያ እንዴ እና እየተቆራረጠ እኮ ነው ማስገባው ረጅም አይሆንም እና ቶሎ ሞክርልኝ ዱቄቱ ደግሞ እኔም ብሎ በግሉ አጣባቂ ምን ዱቄት ነው እኔ ማወካው አብካልኝ እኮ አላልኩም አላቅልኝ ያልኩ እንጂ አንቺ በምን ላይ ሞከረው ታዲያ በቢላችን እዚህ ምንም የለም ምንም የለም ምን ነው ብርብኝ በእናትህ ይለቀራ ምንድነው ፕራንክ ነው ምንድነው ምን አርገሽ ነው
እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ። አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያን ነው በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ። አሁን ያልከኝ ከበቂ በላይ ነው ለኔ ላንቺ። አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ ነው አንቺን የሰጠ። የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው፣ ተንከባከቢው። ምን ዋጋ አለው ፍቅር በባዶ ኪስ? ባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቅማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከም 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ? ቆይ ግን ከታመመ 1 ወር ሆኖታል። ከታመመች 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወርም ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራሽ በቃ አጠገቤ ላይሽ አልፈልግም። እንደውም እሺ ብር ከኔ ህይወት ምርር ነው ያለኝ። በቃ አንተ ገንዘብ ይመጣል ይሄዳል። በቃ አረጋ በል እስቲ ለመስራት ምናምን ሞክር። ኧረ ተወኝ። ማን ነው የሚደውል ደግሞ? ሄሎ፣ አቤት። 10 ሚሊዮን ብር ለኔ ነው ደረሰ ሎተሪ። ኧረ ወስዳለሁ፣ ችግር የለም። እሺ ቢናዩ ሎተሪ ደረሰ። 10 ሚሊዮን ብር ደረሰ። ኧረ ቢናዩ እንኳን ደስ አለ። እንኳን ለካ ስንት ነው ለኔ የምትሰጥ? ለካ ቆሻሻ 5 ሳንቲም አትሰጥ። አንተና እናትህ ግፍ የሰራችኝ እኮ መቼም አይረሳ። ሕፃን እያለን ድሮ ከእናንተ ቤት ቁጭ ብለን እንጀራ በወጥ አንተ ትኩስ እንጀራ ተሰጥቶ ስትበላ ደረቅ እንጀራ ተሰጥቶ ይለኔ በኋላ ክሬ የበላሁት ትዝ አይልህም? ያንተ ግፍ ልደት ሆኖ ሳጠረ ቀርቶ ኬክ እየበላ በቀዳዳ እንደዚህ ትኘሰይኒ እሆ የደፋብኝ ይረሳል። ያንተ ግፍ ግን ፈጣሪ አየልኝ። በስተመጨረሻ የሆነ ቀን ጁስ ተገዝቶልኝ እየጠጣ በፊዋ ስጠኝ ብዬ ቅድት አድርገህ ልትሰጠኝ መስሎኝ ደስተኛው አፌን ብዬ ስከፍት የደፋው መሬት ላይ። ያንተን ግፍ ግን ቆጥሮ ፈጣሪ 10 ሚሊዮን ብር ሊሰጠኝ ነው። አንተ ከቁጭ ብለህ እኔ ሳለፈልኝ የእናንተ ግፍ አሳለፈልኝ። እና ያ ቲሸርት ስንት ነው? የትኛው? እሱ 3500 ብር። ያ ነገር ምንድን ነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። ሜላት ተቦነሽ ልብስ ወድቆ ማለት ነው። ወርቃ ነበር? አዎ ወድቆ ነበር። ከዚህ አነሳውልኝ። አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። በቃ ስትፖስቱት ሜንሽን አድርጉኝ። 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅስ አድርግልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀምር 3 ወይ ምን ቁጥር ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይኸው እነሱም ሄደ ምን አይና አበቃል። በእናትህ እንዳትደናበር። በቃ ትሄዳለህ፣ አንገቷን ታውቃታለህ። ከዛ በኋላ እንፈትሻለሁ። ነካ ታረገም። ፍላጎት ቶሎና ምን እያረክ ነው? ምን እያረክ ነው አለው? አንገቷን አነቃት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የሚታነቀው? አንገቷን አላልከኝም እንዴ? ታዲያ ካለ ይረክ ማለት እንዴት አድርገህ ነቃት? ካለ ነገር ቢመስላስ አይደል ያለ ነው። አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ይታያል። እዚህ ጋር ሰው ጠብቅልሃለሁ። ሄደህ ትሰብረዋለህ። እሺ ሂዳ። ምንድን ነው ተሳካኩ? ይኸውልህ በደህና ነገር ሊከሰን ነው ለካ። ተሳካ። ምን አባት መኪኔ ወሰድ። አያቸው አይደል አዲሶቹ ጎረቤቶች ፍቅራቸው እንዴት እንደሚያስቀና። ቀላል ያስቀናል። በወጣ በገባ ቁጥር እኮ ነው የሚስማት። አንተም ብሎ ባል። አንተ ግን መቼ ነው እንደሱ በወጣ በገባ ቁጥር ምስነኝ? አንዴ ልግባባት እንጂ በደንብ ነው መስማት። ታውቂያለሽ፣ ሁልጊዜ ሳይሽ አክስቴን ነው የምታስታውሽኝ። እንደሷ ግርማ ሞገስ አለኝ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ።
እኔ ቆንጆ ላይክ አሁን ላይ በምናሳልፈው ጊዜ ምን ያክል ደስተኛ እንደሆንኩ ታውቂያለሽ? በቃ እኔ ኮን ፊውቸራችንን ሳስብ ልጆች ሲጫጩ ማይ አባዬ ምናምን ልጆች ሲጫጩ ለምንድን ነው ልጅ ማሰጪኝ? ልጅ በቃ ለምን ዛሬው ነው ልጅ ደመና የምርህን ነው ልጅ ትፈልጋለህ? አቤት የፈጣሪ ስራ! ወይ ወይ አንተ ማታ እኮ ፖስት ቢሉ ሳሉት እኮ ነው ያደርኩት። አቤት አሁን በቃ ልጅ ሊሰጠን ነው ፈጣሪ። በቃ ይሄን አስቦ ነው ያስረሳኝ። ማማ አልወጥሽም ማለት አልወጥኩትም። ይኸው ነሽወጥኩት ውጭ አለው እኮ ብለሽኝ ነበር እኮ። እንዴት አይ ግን እኔ እኮ ማለት ወደፊት ነበር ሐሳቤ ማለት አሁን እኮ ስጪኝ ብለኸኛል እኮ ልጅ። አዎ እሱማ ግን ኪሳችን ሞራ ሲል ወደፊት አይሻልም ማለት ነው። እንዴት አሁን እኮ ልጅ እኮ ትፈልጋለህ? ወይኔ እሺ በቃ ዋጪ በቃ አይደለም አናውጣው አይደለም አረግዛለሁኝ እኔ ማርገዝ ፈልጋለሁ አይደለም አቋ መቼ ነው ታዲያ ላይክ ልጅ መስጠት?